ሰላም የቲክቶክ ቤተሰቦቼ፣ ጓደኞቼ፣ ወዳጆቼ በጣም የምወዳችሁ ኤርትራውያን እንዴት ናችሁ? ሰላም ለእናንተ ይሁን። ዛሬ ደግሞ የተለያየ ነገር ይዤ መጥቻለሁ። በቅድሚያ ግን ፎሎ ለምን አታረጉኝም? እኔ አልናገርም። ብዙ ጊዜ ፎሎ እንድታደርጉ እንፈልጋለሁ። ኮፒ ሊንክ እንድታደርጉ እንፈልጋለሁ እና በደንብ ፎሎ እንድታደርጉ ፈልጋለሁ። የምናገረው ንግግርን ደግሞ እንድታዩት፣ የምሰብከውን ስብከት እንድታዩት፣ በደንብ እንድታውቁት ፈልጋለሁ። ዝም ብሎ አይደለም የመጣው መዝሙሮቹን ሁሉ እና ለእናንተ ነው ይሄን የምሰጠው። በእውነት እኔ የተቀበልኩትን ወደ እናንተ ነው ይዤ እምሮጠውና እናንተም እንድትጠቀሙልኝ፣ እናንተም እንደኔ እንድትረጋጉ፣ እንድትጽናኑ ስለምፈልግ ነው ያንን የምለቀው በብዛት እና ፎሎ እንድታደርጉ በጣም እንድታደርጉ በቃ እና ጠይቃችኋለሁ። ዛሬ ስለምንድነው መናገር የምፈልገው? አንዳንድ ጊዜ በመስኮት ሆነን ጨረቃን እያየን የምንለው ነገር አለ። ጨረቃን በጣም እያደነቅን፣ ውበቷን እያደነቅን፣ እግዚአብሔርን እያደነቅን፣ የእጆቹን ስራ እያደነቅን እንናገራለን። በጣም ደስ እያለን ስለ ጨረቃ። ጨረቃ የፍቅር ተምሳሌት ናት። ፍቅረኞች በጣም የሚወዷት ናት ጨረቃ እና ማንም ሰው አይጠላትም። እና ያንን እያየን የምንናገረው ብዙ ነገር አለ በላያችን ላይ የምንናገረው። ከዛ ልጀምር ብዬ ነው። እና ምን እንላለን ጨረቃን እያየን? አቤት ስታምር ጨረቃ እንዴት ታምራለች! ግን ትንሽ ደመቅ ብትል፣ ትንሽ ቢያደምቃት እንላለን። በህይወታችን ግን የሚለው ነገር በጣም አፍራሽ ነው። ቆንጆ ልጆች አሉኝ ግን እንላለን። ጥሩ ባል አለኝ ግን፣ ጥሩ ስራ አለኝ ግን፣ የሞላ ኑሮ የሞላ ቤት አለኝ ግን ምንለው ነገር አለን። ግን አይቀርም እና ግንን ከኛ ውስጥ እንድናወጣ። ግን አፍራሽ ነው። እቺ ሁለቷ ፊደል አፍራሽ ፊደል ናት። ስለዚህ ግን የሚል ነገር መኖር የለበትም። ያንን ያደረገ እግዚአብሔር ይሄንንም ያደርጋል ብለን ማመን ያለብን። ስለ እምነት ነው የምናወራው ዛሬ። ግን የምትለዋ በጣም አፍራሽ ናት። በጣም በእግዚአብሔር ስራም ገብተን ግን እንላለን። ሰማይና ምድር ሲያምሩ ግን ብለን እንላለን፣ አስተያየት እንሰጣለን። ግን በራሳችን የፈጠርነው ቋንቋ ነው፣ አፍራሽ ነው። በቃ የእኛን ህይወት የሚያጨነግፍ ግን ነው። በነገራችን ላይ ሁሉ ግን እንላለን። ጥሩ ቤት አለኝ፣ ጥሩ ሀብት አለኝ፣ ገንዘብ አለኝ፣ ወርቅ አለኝ። ግን ምን ጎደለን? ያንን የሰጠ እግዚአብሔር፣ ያንን ያረገ እግዚአብሔር ሌላውንም ያደርጋል ብለን ማመን ነው። ግንን ከህይወታችን እናስወጣ ነው የዛሬ መልእክቴ። ብዙ ሰዎች አልሰበኩት ይሆናል፣ እኔ ግን ሰብከዋለሁ። እኔ ስለተማርኩበት ነው። እኔ በሌሊት ሳጠና መጽሐፍ ቅዱስ ይሄ ነው የተማርኩት፣ እግዚአብሔር ያስተማረኝ። ግን በቃ ግን እያልኩ ህይወቴ ላይ ብዙ ነገሮችን አዘገያለሁ። ማዘግየት ግን እንዲህ ሆኖልኛል ግን እላለሁ። ያንን ያደረገ ያንን የሰራ እግዚአብሔር ይሄንንም ይሰራል። ስለዚህ ግንን ከህይወታችን እናውጣ። ዛሬ ግንን ከህይወታችን እናውጣ ነው የምለው። እና ግን የምትለው አፍራሽ ናት እና በእግዚአብሔር ስራ ሁሉ እየገባን ጨረቃና ፀሐይን እያስገባን ሁሉ ግን እንዲህ ቢሆኑ፣ ግን እንዲህ ቢሆኑ፣ የኛንም ነገር ግን እንዲህ ቢሆን እያል በግንነት የምናፈርሰውን ነገር እንድንተውና እንድናስተካክል ነው የምፈልገው። በጣም ያልተዳሰሰ ነገር ነው የእውነት እግዚአብሔር ያስተማሪ። በጣም ማንም ያልሰበከው ነገር ነው። ግን ተብሎ ተሰብኮ አያውቅም። ግን ዛሬ እግዚአብሔር እኔን ስላስተማሪ ነው ለእናንተም እንድናገር የወጣሁት ዛሬ። ግን የሚል አፍራሽ ነው። በቃ ጥሩ ስራ አለኝ፣ ጥሩ ደሞዝ አለኝ፣ ጥሩ ትዳር አለኝ፣ ጥሩ ባል አለኝ። ግን በቃ ጎደሏችንን ብቻ እንድናይ የሚያደርግ ትንሽ ጉድለታችንን እንድናይ የሚያደርግ ግን መኖር የለባትም በእኛ አፍ ላይ፣ በእኛ ህይወት ላይ ግን መኖር የለበትም። ጥሩ ትዳር የሰጠ ጥሩ ልጅ ይሰጣል። ጥሩ ቤት የሰጠ ጥሩ ህይወት ይሰጣል። ጥሩ ስራ ይሰጣል። እግዚአብሔር የማይሰጠው ነገር ምንም የለም። ከእግዚአብሔር የማንቀበለው ነገር ምንም የለም። እግዚአብሔር ሁሉን ያደርጋል። እግዚአብሔር ሁሉን ይችላል። ስለዚህ እግዚአብሔርን እንጠራጠረዋለን። ስለምንጠራጠረው ነው እኮ ግን የምንለው። እንጠራጠረዋለን። የእውነት መጠራጠር የለብንም። እሱ እግዚአብሔር ነው። በቃ እግዚአብሔር ነው። እኛን የፈጠረን ሊተወን ሊጥለን አይደለም። ላይሰማንም አይደለም። በቃ ላያየንም አይደለም። እግዚአብሔር
ሊሰራልን እንደ ልጅ ሊንከባከበን ነው። በቃሌ ጠይቁኝ ይላል። በቃሉ እንጠይቀዋለን። እግዚአብሔር ሲፈጥረን እግዚአብሔር ሊንከባከበን ነው። እግዚአብሔር ብዙ ሊያደርግልን የተመረጠውን ነገር ሊሰጠን ነው የፈጠረን እና ተራ ሆነን እንድንኖር አልፈጠረንም። እግዚአብሔር ድሃ ሆነን እንድንኖር አልፈጠረንም። ዝም ብሎ ተራ ሰዎች ምስኪን ሰዎች ሆነን እንድንኖር አልፈጠረንም። ከምስኪንነት ያወጣል፣ ከተራነት ያወጣል። ስለዚህ ግን የምትለዋን ነገር ከህይወታችን እንቁረጠው። ግን የሚል አፍራሽ ነው። ስለዚህ ግን የምትለዋን ተው። ብዙ ሰዎች ናቸው ይህን የምትሉት፣ በጣም እጅግ ብዙ። ዛሬ ስንቶቻችሁ ትምህርት እንደሚሆንላችሁ አላውቅም። ይህንን በደንብ እዩት። መልእክቴ እውነቴ ነው፣ ትጠቀሙበታላችሁ። የኔን መልእክት ለምን እኔ የምቀበለው ጥርት ያለ መልእክት ነው። እኔ ለገንዘብ አይደለም መልእክት የምቀበለው፣ በህይወቴ ላይ የሚሰራው ነገር ነው የሚሆንልኝ። እኔ ደግሞ ለሰዎች እንዲሰራ እናገራለሁ፣ ኮርጄም አይደለም። ሰው ሲሰብክ አይቼ አልሰብክም፣ ሰው ሲዘምር አይቼ አልዘምርም። ያልተሰጠኝን አላደርገውም። ወይም ለመደነስ ለመታየት አይደለም። መዝሙርም ቢሆን እግዚአብሔር ላከብርበት ላገንበት የተደረገልኝ ከሆነ እንደተደረገለት ሰው የሚደረግልኝ ገና ደግሞ የምጠብቅ ከሆነ እንደሚጠብቅ ሰው ደስ እያለኝ እግዚአብሔርን እየተጽናናሁ እንድጠብቅ ነው መዝሙር የሚሰጠው። ስለዚህ መዝሙር ተኮራርጀን ስብከት ተኮራርጀን የምንሰብከው አይደለም። ስለዚህ በዚህ ላይ እንጠንቀቅ። እግዚአብሔር ይረዳን። ሁላችንም አዳዲስ ነገር ይዘን እንውጣ። ሁላችን የአንዳችን ለአንዳችን ይጠቅማል። ስለዚህ አዲስ ነገር ይዘን እንውጣ ልላችሁ ፈልጌ ነው፣ ለሌላ አይደለም። ስለዚህ እና እኔም ዛሬ ማስተላልፈው ግን የምትባለውን ቃላት ከህይወታችን እንድናወጣ ብዙ ሆኖልናል። ግን ቤት እንኳን ልንከራይ ሄደናል። ቤቱ ያምራል፣ ቆንጆ ቤት ነው፣ ምንም የማያወጣለት ቤት ማለት ግን እንላለን። በምስራቅ በኩል ነው እንላለን፣ በሩ በሰሜን በኩል ነው እንላለን። ግን የምትባል አፍራሽ ናት። በቃ ዝም ብሎ ደፍሮ ማድረግ ነው፣ በእግዚአብሔር ተማምኖ። ይሄንን ነው ዛሬ የምናገረው፣ ለመናገር የምፈልገው። እግዚአብሔር ይርዳን ሁላችንም፣ እኔንም እናንተንም። እግዚአብሔር ይባርካችሁ። ተባርኩ። ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉ። በጣም እንድታደርጉ ፈልጋለሁ። የኔ ወዳጆች ወገኖች ብዙ ናችሁ። እኔ በመልክም በስምም አውቃችኋለሁ። ብዙ ናችሁ። ሁላችሁንም ላቅ ነው በቃ። ስለዚህ እናንተ ደግሞ በጣም ብዙ ስለሆናችሁ ብዙ ነገር ልታደርጉልኝ ቃል ገብታችኋል። ከጎንሽ ነን፣ አይዞሽ፣ በርቺ ያላችሁኝ ሁሉ ፎሎ አድርጉ፣ ኮፒ ሊንክ አድርጉ እላለሁኝ። ዛሬ የምሳስባችሁ ግን የምትለዋን ቃል ከህይወታችሁ አስወግዱ። ግን የምትለዋን ቃል ከህይወታችሁ አውጡ። ይሄንን ነው የምላችሁ። ጌታ ይመስገን።